እንደሆነ አስለቃቂ እንደሆነ አይታችሁታል። ምክንያቱም በቤታችን ስትመጡ በዚህ ልክ ላጠብቁ ትችላላችሁ። ይህንን ድካም ሌሊት ወጥቶ መሮጥ፣ ቀን መሮጥ፣ አጠቃላይ በስልጠናው ውስጥ ያሉትን ሂደቶች በውስጣችሁ ሰንቃችሁ አስባችሁ እንዳትመጡ ትችላላችሁ። ይሄን ግን ከቤታችሁ ስትመጡ ሰንቃችሁ የመጣችሁት ስሜት የሚመስል ትልቅ ዓላማ አለ። ስሜት የሚመስል ትልቅ ዓላማ አለ። ጊዜ የወለደው መከራ የወለደው ችግር የወለደው መገፋት የወለደው ስሜት የሚመስል ትልቅ ዓላማ አለ። ይሄንን ትልቅ ዓላማችሁን ዳር ለማድረስ ይሄንን ትልቅ የሆነ ግባችሁን ዳር ለማድረስ ይሄንን ትልቅ የሆነ ስትነሱ ብድግ አንስቶ እዚህ ድረስ ያደረሳችሁን ዓላማ ግብ ለማድረስ መሰልጠን ወሳኝ ነው። የፈለገውን ስልጠና ይምረጥ፣ የፈለገውን ውጣ ውረድ ይብዛ፣ የፈለገውን ይራበን፣ የፈለገውን ይጥማ፣ የፈለገውን እንቁሰል፣ የፈለገውን እንካመር፣ የፈለገውን ነገር እንሁን የስልጠና ሂደት ውስጥ የሚጠበቅ ስለሆነ ሁሉም ነገር ይህን ስልጠና በብቃት ለመወጣትና መጀመሪያ ስንነሳ በስሜት የተነሳንበት ዓላማ በሁሉም ነገር ተዘጋጅታችሁ መቀበል መቻል አለባችሁ። የፈለገው ይምረን፣ የፈለገው ችግር ይምረን፣ የፈለገው ጨለማ የጨለማ ስልጠና የገብ ስልጠና ተራባለት ማለት የሁሉ መከራ ይደራረብ ይህንን ስልጠና በብቃት ካልወጣችሁና በብቃት ካልደረሳችሁ እናንተ የተነሳችሁበትን ስሜት የሚመስል ዓላማ የአፍሪካ ደግሞ የኢትዮጵያ ታሪክ ደግሞ እንደው ታሪክ ስናየው አብዛኛው በታሪካችን ውስጥ ስታዩ አብይ አሁን በገንዘብ ምድር እንዲጠፋ መከራ የሚያሳየን ሰውዬ ኮሎኔል በውስጣችን ኮሎኔል ሀገር እየመራ ኮሎኔል። ስለዚህ እናንተ የምትሰለጥኑት ስልጠና የት ሊያደርሳችሁ እንደሚችል በትክክለኛ ስልጠናውን ከወሰዳችሁ በትክክለኛ መንገድ ከሰለጠናችሁ የሚሰጣችሁ ስልጠና በአግባቡ ከወሰዳችሁና በብቃት ስልጠናውን ካጠናቀቃችሁ የት እንደሚያደርሳችሁ ጭምር በዚህ ዓላማ ውስጥ በዚህ ግብ ውስጥ በዚህ ሂደት ውስጥ በዚህ የትግል ሂደት የት እንደሚያደርሳችሁ ጭምር ማሰብ ያስፈልጋል። ይህንን እያሰባችሁ ነው በብቃት ስልጠናችሁ ትወጡ የምትሉና ነገ ከዚህ ስልጠና ተነስቶ ከዚህ መጀመሪያ መሰረታዊ ውትድርና ስልጠና ተነስተን ነገ ደግሞ ተጨማሪ ስልጠናዎችን ወስደን ከዚያ ደግሞ የመኮንን ስልጠናዎችን ወስደን ሀገር ነፃ ወጥተን የሚቻለውን ያህል ነገር የወታደርን ይሁን የእውቀት አቅም ገንብተን ሀገር መምራት የምንችልበት በሚሊተሪ ሳይንስ በሲቪል ሳይንስ በሲቪል መምሪያ አቅም እንዳለን ማስታወቅ ይችላል። ሀገራችን የተመሰረተችው በዚህ አይነት የአረብ ሁኔታ ነው። ሀገራችን መሰረቷ ራሱ ማለት ነው። የትኛውን ብንመለከት ይሄ እኛ በታሪክ አጋጣሚ የኛ የገጠመን እድልም ቢሆን ብሩ ትናንትም የትኛውም ዘመን ላይ ውጊያ ተደርጓል። የትኛውም ዘመን ላይ ማለት ነው። ግን ትልቁ ነገር ምንድነው? ከአሁን በፊት በነበሩት የአርበኝነት ተጋድሎዎች ከአሁን በፊት የነበሩት ሀገር የመታደግ ተጋድሎዎች ከአሁን በፊት የነበሩት የትግል ታሪኮቻችን እንደኛ አይነት እድል የላቸውም። እንደኛ አይነት እድል ማለት ነው። የኛ የገጠመን እድል እጅግ ታሪካዊና እስከመጨረሻው በታሪክ የምንችልበት ትልቅ እድል የፈጠረ ትልቅ አቅም የፈጠረ ስልጠናዎችን በሳይንሳዊ መንገድ ተደግፎ እናንተ ሌላው ስልጠና እየተሰጠ ነገ ሀገር መረከብ የሚያስችልበት መንግስት መመስረት የሚያስችልበት
እናንተ በዚህ ሂደት ውስጥ አድጋችሁ የመንግስት አካል ሆናችሁ በተባለው ዓላማ ማገልገል የምትችሉበት በየትኛውም ዘርፍ ማገልገል የምትችሉበት ሁኔታ ላይ ያለው በዚህ ልክ ስልጠናው ምን ያህል እንደሚያና መረዳት ያለው ዓላማችን ባሽናንትራቸው አውቃችሁ በዚህ ስልጠናው በብቃት እንድትወጡ ማሳሰብ ፈልጋለሁ። ዓላማ አንፃር እንግዲህ እንደምታውቁት የአማራ ህዝብ ለ50 ዓመት ከኢትዮጵያ ምድር እንዳይኖር በተሰራበት ምክንያት ሲገፋ በተለያዩ ቀጠናዎች ሲገፋ ሲገደል በብዙ ምክንያት በብሔሩ ምክንያት በተለያየ ምክንያት የተደረገ ሲገፋ ሲገደል ሲባረር ሲፈናቀል ሲዘረፍ የኖረ ከዚህ በደል ከዚህ መከራ ከዚህ ስቃይ ተነስተን ወደ ትግል ገብተናል። ወደን ሳይሆን ተገደን የገባነው ወደዚህ ትግል መገፋቱ መሮን መዘረፉ መሮን መፈናቀሉ መሮን በግፍ መገደሉ መሮን ከእንስሳ በወረደ ሁኔታ የአማራ ህዝብ በየትኛውም በሚገኝበት አካባቢ ሲገደል ሲፈናቀል ሲዘረፍ እንደ ከዱር እንስሳ ባነሰ መንገድ ሲታይ ነው። በዚህ ልክ የአማራ ህዝብ ከጫፍ እስከ ጫፍ ተነስቶ ወደ ትግል የገባ ነው እና የተነሳንበት የትግል ዓላማ የመጨረሻ የህልውና ጉዳይ ሆኖ እንደሆነ ሊታወቅ ይገባል። የህልውና ጉዳይ ሁላችንንም ከቤታችን ነቅንቆ ያወጣል። ይሄን ሁላ ህዝብ የአማራን ህዝብ ጫፍ እስከ ጫፍ ያወጣው ከቤታችን ወቅፎ ያወጣል። የህልውና አደጋ ነው። ማንንም ይሄ ነው ለበቀል የምንነሳ ሰዎች አይደለም። በዚህ ልክ ግን ለኢትዮጵያ እንሞታለን፣ ለኢትዮጵያ እንታገላለን። የአማራን ህዝብ በዚህ ውስጥ ነፃ እናወጣለን። ይሄን ምናልባት ተናውቀን ትግላችንንም በጽኑ መያዝ መቻል አለብን። ነገ ዛሬ በስልጠና ውስጥ ያየናቸው ችግሮች የምናውቃቸው ችግሮች ነገም በትግላችንም ውስጥ ወይ ሰፍተው አልያም አንሰው በትግላችን ውስጥ ይኖራሉ። ከችግር ነፃ ሆነን ነፃ የምናወጣው ህዝብ ነፃ የምናወጣው አገርም የለም። ሁልጊዜ ወታደር ወይም ደግሞ ታጋይ በችግር ውስጥ ነው የሚኖረው። ለዚህም ነው ይሄ ስልጠና በችግር ውስጥ መቋቋም እንድንችል፣ በችግር ውስጥ ማለፍ እንድንችል፣ በችግር ውስጥ አልፈን አገር መታደግ እንድንችል፣ አገር መምራት እንድንችል፣ መንግስት መሆን እንድንችል ታስቦ ነው ይሄ ስልጠና የሚሰጣል። ይሄ ስልጠና የሚሰጣል የሁሉ ታስቦ ነውና በዚህ ልክ እናንተም ይሄን ስልጠና በብቃት በመውሰድ የተሰጣችሁን ተልዕኮ በአግባቡ መፈጸም የሚያስችል የስልጠና አቅም ፈጥራችሁ ሀገራችሁን ከዚህ ጥፋት ከዚህ መከራ ከዚህ ስቃይ ልታደጉና ሀገራችሁን ተረክበን በኢትዮጵያዊነታችን የምንኖርባት ኢትዮጵያ እንድንመሰርት አደራ ማለት እፈልጋለሁ። ከዚህ በመቀጠል የስልጠናችሁን ሁኔታ ለመገምገም አጠቃላይ የነበራችሁበትን ቦታ ሁኔታችሁንም የምግብናችሁንም የሕክምናውንም አጠቃላይ ሁኔታዎችን ለማየት ሞክረናል። በጣም ጥሩ ነው። አሰልጣኞቹን በዚህ አጋጣሚ ማመስገን እፈልጋለሁ። ያለንበት ሁኔታ ስለምታውቁ ያለነው ጫካ ውስጥ ስለሆነ ያለነው በብዙ የፋይናንስ በብዙ የማህበራዊ በብዙ ችግሮች ውስጥ ሆነን ቢሆን ይህንን ስልጠና በዚህ ልክ ሕክምና አስተካክሎ ምግብና አስተካክሎ አልባሳት በዚህ ልክ ምኝታና አጠቃላይ ሁሉን ነገር አስተካክሎ ይህን ስልጠና ለመስጠት በዚህ ልክ ወርደው ስልጠና በመስጠትን መቻላቸው እዚህ በረሃ ላይ ያሰልጣኞችን ስንት ዋጋ እየተከፈለ አመራሮች በሚወጣ መስዋዕትነት በሚከፈል መስዋዕትነት እንደሆነ አምናችሁ አመራሮቻችሁን ደግሞ
በሚፈልጉት መንገድ በቅታችሁ የተሰጣችሁን ኃላፊነት መተግበር የምትችሉ